የሚያሳየው የደግነት ባህሪም በሁሉም ዘንድ የሚያስወድደው ነበር። አርቲስት ነጻነት ወርቅነህ ከቅርብ ጊዜ ወዲህ ህመም አጋጥሞት በሀገር ውስጥና በህንድ ሀገር ሕክምናውን ሲከታተል እንደነበር ይታወቃል። እረፍት እንዲያደርግ በሐኪሞች ቢነገረውም ነጻነት ግን የሙያው ፍቅር ሊያሳርፈው አልቻለም። በቅርብ ወዳጆቹም እሱን ለማዳን ከፍተኛ ጥረት ተደርጎ ነበር። ሆኖም ግን አርቲስት ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆችም አባት ነበር። ነጻነት ወርቅነህ አርብ ጥር 8 2018 በድንገተኛ ህመም ከዚህ ዓለም ድካም አርፏል። እግዚአብሔር ነፍሱን በመንግስተ ሰማያት ያሳርፍልን። የተገኛችሁ የቤተ ክርስቲያንም የመንግስትም የስራ ኃላፊዎች፣ የእግዚአብሔር ቤተሰቦች፣ ወገኖቻችን ኢትዮጵያውያን እንዴት አደራችሁ? በሀዘናችንም ሆነ በደስታችን ጊዜ ስናተርፍም ሆነ ስንከስር ጤንነት በተሰማንም ሆነ በሽታ ባጠቃን ጊዜ ቦታ፣ ሁኔታ፣ ጊዜ አይቶ ያልከዳን ከገንዘብ ከጤና ከዘመድ ጋር እኩል ፊቱን ያላዞረብን ትናንት ከኛ መካከል የነበረ አሁን በዚህ ሰዓት በእኛ መካከል ያለ ለዘላለምም ከኛ እንደማይለይ አፋችንን ሞልተን የምንመሰክርለት ልባችንን ሞልተን የምናምነው ትናንትናም ዛሬም ለዘላለም በሚያደርገው ነገር ሁሉ ትክክል የሆነ ስህተት ለባህሪው የማይስማማው ሀዘኑም ሆነ ደስታው ትርፉንም ሆነ ኪሳራው ጤንነትም ሆነ በሽታው ሁሉም ገደብ ሳያልፍ በመስመሩ እንዲሄድ እያደረገ የጠበቀን የሚጠብቀን የአባቶቻችን አምላክ ልዑለ ባሕሪ እግዚአብሔር ስለ ሁሉም ነገር ክብርና ምስጋና ይግባው። እንዲህ ያለ ሰዓት ማስተማር በጣም ከባድ ነው፣ ታውቁታላችሁ። ትናንትናም በቤት ተገኝተን ነበር። ነገ ከነገ ወዲያም እዛው እንገኛለን፣ እናስተምራለን፣ እናገራለን። አጋጣሚውን ተጠቅሞ እግዚአብሔር ሊያድነው ሊያተርፈው የወደደ ሰው ይኖራልና በየቦታው መረብ እንጥላለን። በመረቡ የሚገባም የእግዚአብሔርን ዓሣ ነፍሳትን እንጠብቃለን። ለሁሉም ነገር እግዚአብሔር ይመስገን። ብዙን ጊዜ እኛ ሀገር ኮሜዲን የምንረዳው ሳቅ፣ ፈገግታ፣ ጨዋታ፣ ፌዝ ሊመስለን ይችላል። አንድ ጸሐፊ ሲጽፍ ኮሜዲ ማለት የትራጀዲ ማሸጊያ ካርቶን ነው። ኪኒን በውሃ እንደሚዋጠው ሁሉ ትራጀዲም መራር ስለሆነ በኮሜዲ እየዋጥን ህይወትን እያጣፈጥ እንኖራለን ብሎ ጽፏል። ወንድማችን ነጻነት አያትም ልጅም እኩል የሚሰሙት፣ ትልልቆቹ ባለስልጣኖች ከተራው ህዝብ ጋር እኩል የሚሰሙት፣ ነጋዴው ከሸማቹ፣ ዶክተሩ ከበሽተኛው፣ ፖሊሱ ከሌባው ሁሉ ተስማምቶ አንድ ሆኖ የሚሰማው ሳቅ አምራች፣ ፈገግታ አምራች፣ የዋህ ቀና፣ የትም መቼም ለሁሉም ሰው እኩል የሆነ ጠባይ ያለው ሰዎች በፖለቲካ አመለካከታቸው፣ በብሔር ልዩነታቸው፣ በኑሮ ልዩነታቸው፣ በእውቀት ልዩነታቸው ሳይፈረጁ በአንድ አይን የሚያዩት፣ በአንድ ጆሮ የሚሰሙት፣ በአንድ ልብ የሚገነዘቡት አመዛዛኝ፣ አስተዋይ፣ ልባም የኪነ ጥበብ ሰው እንደሆነ ሁላችሁም ታውቃላችሁ። ይህንን ለእናንተ መመስከር ብዙ አትራፊ ነው ብዬ አላስብም። ነገር ግን ቅድም በቤተ ክርስቲያናችን ጸሎት አድርገናል፣ ፍታት ፈጽመናል። በቤተ ክርስቲያናችን አንድ ሰው ሙቶ ተወልዶ እስከሚሞት ድረስ በልደት ጀምሮ በሞት የሚጠናቀቀው እድሜው እስከሚያልቅ ድረስ 3 ነገር ይደረግለታል። በ40 በ80 ቀኑ መከበሪያውን፣ ለአቅመ አዳም ለአቅመ ሔዋን ሲደርስ መሞሸሪያውን፣ ነፍስና ስጋው ሲለያዩ መቀበሪያውን ቤተክርስቲያን ታዘጋጃለች። ቅድም በጸሎት በግዕዝ ቋንቋ እየተዜመ ስንለው የነበረው የእግዚአብሔር ቃል ተዘከር እግዚኦ ከመ መሬት ንሕነ፣ ጌታ ሆይ እኛ አፈር እንደሆን ከአፈር አምጥተህ እንዳበጀህን እንደሰራሃን አስብ። አፈር መሆናችንን ወደ አፈር የምንመለስ መሆናችንን አስበህ ይቅር በል ነው። ወሰብሰ ከመ ሣር መዋዕሊሁ፣ ሰው እድሜው እንደ ሳር ነው። ሳር እንደምታውቁት ዝናብ ሲያገኝ ይበቅላል፣ ይለመልማል፣ ያብባል፣ ይደርቃል፣ ድራሹ ይጠፋል። የሰውም ጠባይ የሰውም ተፈጥሮ ከዚህ የተለየ አይደለም። ይወለዳል፣ ይኖራል፣ ያድጋል፣ ይኖራል፣ ይሞታል።
አቶ ገሌ በዚህ ቦታ ተወልደው እዚህ ቦታ ሞቱ። ይሄ የተለመደ በሀብት በእድሜ በእውቀት በቋንቋ በፖለቲካ አመለካከት ሁላችን አንድ ሆነን የምንሳተፈው የጋራ ህይወታችን ነው። ሞትና ህይወት የተለመደ ነው እና ቅድም ሲነገር የነበረው ይሄ ነው። እንግዲህ ይሄን አጋጣሚ ተጠቅመን ወገኖቻችን የምናስተላልፈላችሁ አጭርና ቀላል መልእክት ኢየሱስ ክርስቶስ እንደተናገረው እኔ ትንሣኤና ህይወት ነኝ፣ በእኔ የሚያምን ቢሞትም ሕያው ነው እንዳለ ህይወት ይሄ ነው። በቃ አለቀ። ይኖራል ይሞታል። ነገር ግን እኔ በሞትና በልደት መካከል ባለችው ረጅም ይሁን አጭር ይሁን መካከለኛ ይሁን ረጅም ይሁን እድሜው 30 ዓመት ኖረ 50 60 ዓመት ኖረ 100 ዓመት ኖረ ከዛ በላይም ኖረ ሞት የሚባለው አይቀርም። ስለዚህ እኔ እንዲህ ድንገት ረግፈን ለምንቀረው እድሜ እንዲህ በድንገት ለምንጠራበት እድሜ ቂም፣ ጥላቻ፣ ክፋት፣ ተንኮል፣ መለያየት በሰዎች ሐዘን በሰዎች ኪሳራ በሰዎች መዋረድ መደሰት ማቆም አለበት። በእውነቱ ዛሬ ስድብ እየተዘራ ጥላቻ የሚታጨድበት ዘመን ላይ ነው ያለነው። ክፋት ተንኮል በቅሎ አብቦ የተመረተበት ዘመን ላይ ያለነው። ሰዎች ለሚናገሩት ንግግር ለሚያደርጉት ነገር ኃላፊነት የማይሰማቸው ተንኮል ክፋት የሰፈነበት ነው። አሁን በዚህ አጋጣሚ እንዲህ አይነት ሞት ሊያስተምረን የሚገባው አንጀታችንን ሊቆርጥ አንገታችን ሊያስደፋ ሳይሆን የሚገባው ምንድነው እየሆነ ያለው? ይሄ ነገ ከነገ ወዲያ እናንተ ተራ ነው፣ የኔ ተራ ነው። ሁላችን ምን እንታጨዳለን? ተዘርተናልና በቅለናል፣ በቅለናልና በስለናል፣ በስለናልና እንታጨዳለን። የሰው ልጅ በሞት እየተዘራ በዚህ ዓለም እያደገ በሞት እየታጨደ በመቃብር እየተፈጨ ወደ መንግስተ ሰማያትም ወደ ገሃነመ እሳት ነው የሚሄደው። ስለዚህ ወገኖቻችን እኔ በዚች አጭር ደቂቃ የማስተላልፍላችሁ መልእክት እንፋቀር፣ እንዋደድ፣ እንስማማ፣ እንተሳሰብ፣ አንገፋፋ፣ አንበዳደል። በየቢሮ በየንግድ ቦታው በየትዳሩ በየቦታው የምናየው ግፍ፣ ተንኮል፣ ሸፍጥ፣ በቀል፣ ቂም፣ ስድብ ሁሉ ይበቃል። ሞት ትልቅ መምህር ነው ወገኖቻችን። እኛ ምናልባት ተናግረን ላናጠግባችሁ እንችላለን፣ ተናግረን ላናረካችሁ እንችላለን፣ በእምነት ላንመሳሰል እንችላለን፣ በፖለቲካ አመለካከት ልንለያይ እንችላለን። ሞት ግን ሁሉም ግን ቤተ ክህነትም ቤተ ሙስሊምም ቤተ መንግስትም አንኳኩቶ ይገባል። ከተራው ሰው እስከ ፓትርያርኩ ከተራው ሰው እስከ ጠቅላይ ሚኒስትሩ ሁሉንም አንኳኩቶ እኩል ሲያስተምር የሚሰማ የሁሉም ጆሮ የሚከፍ የሁሉም ቤት የሚያንኳኳ ሞት ነው። ከሞት ምንድነው የምንማረው? ቅድም እንዳልኳቸው ለአጭር እድሜያችን ይሄ አንዳንዱ እድሜያችን አሁን ወንድማችን በ1974 ነው የተወለደው። እውነቱን ለመነው ወደ 42 43 ዓመቱ ነው። ገና የመስራት ሰዓት ነው፣ የመስሪያው ሰዓት ነው። ነገር ግን እግዚአብሔር ሰዎች መቼ መጠራት እንዳለባቸው አጀንዳው ያለው እግዚአብሔር እጅ ነው። መቼ ተዘርቶ መታጨድ እንዳለበት እህል መቼ ተዘርቶ መታጨድ እንዳለበት የሚያውቀው ገበሬ ነው። እኛ የክርስቶስ እህሎች ነን። በደሙ ያበቀለን በስጋው ያዳበረን በመስቀሉ ያጠረን በሞቱ በትንሳኤው በእርገቱ በዳግም ምጽአቱ ተስፋ የሰጠን ለሰማያዊ መንግስቱ ያጨን ከጨለማ ወደ ብርሃን ከሞት ወደ ሕይወት ከመቃብር ወደ ትንሳኤ ከምንም ከጨለማ ሕይወት ወደ ተትረፈረፈ ተስፋ ወደሚደነቅ ብርሃን የጠራን እሱ ነው። ቅድም በፍታቱ ስንል የነበረው ጌታ ሆይ ወደ ምድር የላከውን ልጅህን በ40 ቀኑ በክርስትና ተቀብለን በጥምቀት በሜሮን አክብረን አቆይተነዋል። አሁን ደግሞ የመኖሪያ ጊዜውን ጨርሶ ወደ አንተ መጥቷል። በርህን ክፈት፣ እጅህን ዘርጋ፣ መስቀል ላይ የዘረጋቸውን እጆችን ዘርጋና ተቀበለው። በቁስል ፈውሰዋል፣ በሞት ሕይወት ሰጥተዋል፣ በመቃብር ትንሣኤን ሰጥተዋል። አሁን ወደ አንተ መጥቷል ብለን የመሸኛ ደብዳቤ ነው የጻፍነው። እርግጠኛ ነኝ አባታችን ጩኸታችንን ሰምቶ ልመናችንን ሰምቶ በሩን ከፍቶለታል፣ ፊቱን መልሶለታል፣ እጁን ዘርግቶለታል፣ ወደ ሰማያዊ መንግስቱ አስገብቶታል። ስለዚህ ወገኖቻችን እባካችሁ በዚህ አጋጣሚ ተጠቀሙበት። ከክፋት ተመለሱ፣ ከጭካኔ ተመለሱ፣ ከተንኮል ተመለሱ፣ ከሐሜት ከጥላቻ ተመለሱ፣ ከስድብ በተለይ ይሄ 10 15 እና 20 ዓመት ኢትዮጵያውያን ከሃይማኖትም ከሰብና የሚያፈነገጥንበት እንኳን ለክርስትና ለሰብና የማይመጥን በእውነት መጥፎ እጅግ መጥፎ መርዘኛ ጥላቻ ውስጥ የገባንበት ነው። ነገ ለምንሞተው ዛሬም አሁን እዚህ ውስጥ ተሰልፈናል። ማን እንደሚሞት ከዚህ እንደወጣ የሚታወቅ ነገር የለም። ወንድማችን ለመገናኘት ቀጠሮ ነበረን ከኔ ጋራ። ነገር ግን ትናንትና ተደውሎ ሞተ ሲባል እኔ እውነቱ ራሴን ነው የጠየቁት።
ስለዚህ ወገኖቻችን እባካችሁ ልዩነቶቻችን እናጥባቸው፣ ጥላቻዎቻችን እናጥፋቸው፣ ስድቦቻችሁን መጥኗቸው፣ ምላሳችሁን ተቆጣጠሩ፣ ልባችሁን ተቆጣጠሩ፣ ይሉንታ ይኑራችሁ፣ ኃላፊነት ይሰማችሁ። ሞት የሚባል አዳምና ሔዋን ያመረቱት ጊዜውን ጠብቆ የሚፈነዳ ቦምብ በየሁላችሁ ውስጥ ተጠምዷልና ሳይፈነዳ ፈንጁን አምክኑት። ማምከኛው ንስሐ ነው። ማምከኛው ፍቅር ነው። ማምከኛው ሰላም ነው። ማምከኛው ክርስትና ነው። ማምከኛው ወንጌል ነው። ማምከኛው ክርስቶስ ነው። ስለዚህ የወንድማችን እስከ አብርሃም ከይስሐቅ ከያዕቆብን ያሳርፍልን። እንደምታውቁ ዛሬ ጥምቀት ነው። ከተራ ነው ታቦት ይወጣል። ነገሮችን ከዚህ በላይ ብዙ ማስፋት አለብን ብዬ አላስብም። ነገር ግን እህታችን ውድ ባለቤቱ እግዚአብሔር ያጽናሽ፣ ያበርታሽ። እግዚአብሔር ካንቺ ጋር ይሁን። በእውነት ጨለማው ያልፋል፣ በጋ ይመጣል፣ ክረምቱ ያልፋል፣ ሌሊቱ ያልፋል፣ ቀን ይመጣል። እናጽናናሻለን፣ እናስተምርሻለን። ይሄ ሁሉ ሰው ካንቺ ጎን ነው። በእውነት እሱን መመለስ ባንችል እንባሽን መግታት እንችላለን፣ ልባችን ማጽናናት እንችላለን። የአምላካችን ቃል ፈዋሽ፣ ለዋጭ፣ ጠጋኝ፣ ከማረም በላይ እንባባሽ፣ ከጅቢ በላይ ቁስል ፈዋሽ፣ ከወገሻ በላይ ልብ ጠጋኝ ነውና በቃሉ እንጠግንሻለን፣ እናስተምርሻለን። ለአሁኑ ግን ከዚህ ይበቃናል። እግዚአብሔር ያጽናችሁ፣ እግዚአብሔር ያበርታችሁ። የወንድማችን የቃል አብን ነፍስ ከአብርሃም ከይስሐቅ ከያዕቆብ ያሳርፍልን። ደህና ዋሉ። ቃለ ሕይወት ያሰማልን መምህር እሸቱን። ከዚህ ቀጥሎ በጋዜጠኛ ዮናስ አማካኝነት ፕሮግራሙ ይመራል። እንቀጥላለን። አጠራጠር እያደረግን ፕሮግራማችንን ዳር እናደርሳለን። ከዚህ በማስከተል ረዳት ፕሮፌሰር ነብዩ ባዬ የባህልና ስፖርት ሚኒስትር ዴኤታ ሀዘናቸውን መግለጫ ያቀርቡልናል። ወደዚያው እናልፋለን። ናችን አቡነ ሕርያቆስ የሀዲያ ስልጤና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አባቶቼ እዚህ ያላችሁ፣ ነፃነት በጣም ፈጣን ልጅ ነው። አእምሮ ፈጣን ነው። አንደበቱ ፈጣን ነው። ህይወቱም ፈጠነ፣ ጉዞም ፈጠነ። ልጅ ሆኜ ነው የማውቀው። ፒያሳ 10 ቀበሌ የሚባል አዳራሽ ውስጥ በልጅነት አብረን እንሰራ ነበረ። ያን ጊዜ ጀምሮ አእምሮና አንደበቱ የሰመረለት ሰው ነው። ይሄ ስምረት ደግሞ ለሁሉም ሰው ትርፍ የሚሰጥ ዋጋ የሚሰጥ ፍሬ ያለው ልጅ ነበር። ከዛም በኋላም ዩኒቨርሲቲ ሞኛ አግኝቼ አውቃለሁ። እንግዲህ አውቃለሁ ማለት ነበር ማለት ብዙ ጥቅም የለውም። ጥቅም ያለው ከነፃነት ምን እንማራለን፣ ነፃነት ምን ሰጥቶን ሄደ፣ ምን አድርጎልን ሄደ የሚለው ነው። ነፃነት በዚህ በፍጥነት በአጭር ጊዜ በሁላችንም አእምሮ ውስጥ የጋራ የሆነ ምስል ሰርቶልናል። በሰሜን ብንሆን፣ በደቡብ ብንሆን፣ በምስራቅ ብንሆን፣ በምዕራብ ብንሆን፣ በመሃል ብንሆን፣ ከሀገር ውጭም በስደት በሀዘን በሀገር ናፍቆት ብንሆን የዚህ ልጅ አንደበት፣ የዚህ ልጅ አእምሮ፣ የዚህ ልጅ ፈጠራ አንድ የኢትዮጵያ ሀሳብ፣ ኢትዮጵያዊ መሆናችንን፣ የቤተሰብ ፍቅር ያለን፣ ምንዋደድ፣ ፈገግ የምንል መሆናችንን አሳይቶናል። ነፃነት ቅድም መጋቢ አዲስ እንዳሉት የቀልድ ሰው አይደለም፣ የዋዛ ፈዛዛ ሰው አይደለም። በቀልድ በኮሜዲ ውስጥ የአእምሮ ምጥቀት አለ። ወንድሞቼ፣ እህቶቼ፣ አባቶቼ፣ አእምሮ ያልመጠቀ ሰው ሰውን ማሳቅ አይችልም። ከሁላችን የመጠቀ ሲሆን ነው ሰው እኛን ኮርኩሮ በቃ እንዲህ ነው አስብሎ ሊያመጣው የሚችል። የዚህ ልጅ የአእምሮ ምጥቀት ብዙ ሲነገር ስለማልሰማ መመስከር ያስፈልጋል። ይህን የሰጠውንም ፈጣሪ ማመስገን ያስፈልጋል። ሌሎችም ልጆች ይህን እንዲሰጥልን፣ እሱንም ነፍሱን እንዲምርልን፣ በደጋጎቹ ጎን እንዲያስቀምጥልን ሁልጊዜም ማሰብ፣ መጸለይ፣ መለመን ይኖርብናል። እዚህ ያሉት ባለቤቱ ልጆቹ የእኛን ፍቅር ይፈልጋሉ።
ሁልጊዜም ከያንያን ህይወታችን አነስ ያለ በልመናና በሰው ፊት ላይ የሚታይ የሚሰጣ መሆኑ ብቻ አይደለም። ፍቅር እንፈልጋለን፣ ማስታወስ እንፈልጋለን። እነሱ ውጪ ቢኖሩ በሰው ሀገር ናቸውና ባዕድነት እንዳይሰማቸው እነሱ ውጪ ቢኖሩ በሰው ሀገር ናቸውና ባዕድነት እንዳይሰማቸው በባህልና ስፖርት ሚኒስቴር ስም በጣም ጥልቅ ሐዘናችንን እንገልጻለን። ወደፊትም የዚህ ልጅ ስራ አስተዋጽኦ በፍጥነት ባጭሩ የምድር ህይወቱ ያረገውን አስተዋጽኦ አስጠንተን ልጆች መማሪያ ባጭሩ እርሱ የሚታወቅለት መጣ ሄደ ተብሎ በሐዘንና በቀብር ቀን ብቻ የምናስታውሰው ልጅ እንዳይሆን የምንችለው እናመሰግናለን። እንቀጥላለን። የነጻነት የስራ ህይወቱ ክብሩ ዝናው ፈጥሮ ማንጸባረቁ በተወሰነ ቦታ ብቻ የሚከወን አይደለም፣ የምናውቀው አይደለም። ሀገር አቀፍ ነው፣ ዓለም አቀፍ ነው። ስለዚህ በተለይ በውጭ ያላችሁ እዚህ መገኘት ያልቻላችሁ የነጻነት ወዳጆች፣ አክባሪዎች፣ አድናቂዎች እያላችሁበት እንግዲህ አምላክ ያጽናችሁ እንላለን። ከአዲስ አበባ ወጣ ብለን ወደ ድሬዳዋ የለውም፣ መንደር የለውም፣ ብሔር የለውም። ከሁሉም ጋራ ስቆ ተደስቶ መጫወት የሚፈልግ ነው። በዓላቶች ሲደርሱ እንኳን አደረሰ እንኳን አደረሰን እንባባላለን። ግን ለዛሬ ጥምቀት እሱ ባይኖሩም ለቤተሰቦቹ ለጥምቀቱ በዓል እንኳን በሰላም አደረሳችሁ በሱ ፋንታ ለማለት እፈልጋለሁ። በተለይ ሰው ይፈጠራል፣ ይወለዳል፣ ያድጋል፣ ያልፋል። ልንማር የሚገባው እዚች ሀገር ሁላችንም ከኛም አልፋ ለሌሎች የምትተርፍ ሀገር ናት። ግን በህይወት እያለን እንገፋፋለን፣ እንሰዳደባለን፣ እንጣላለን እና ሰው እንዲጣላ እንዲገዳደል እናደርጋለን። ይሄ ለማንም አይበጅም። የሚበጀው ግን ሰው ለመቅበር ወንድምህ ሲሞት የማትፈልገው ነገር ለሌላውም ደግሞ ግን መመኘት ጥሩ አይደለም። ለራስህ የምጠላው ለወንድምህ መጥላት አለብህ። ለራስህ የምትወደው ለወንድምህ ደግሞ መውደድ ያስፈልጋል። ለመቅበር እንደዚህ የምንገፋፋው በህይወት ላይ ያለን ደግሞ በዚህ ልክ ብንደጋገፍ የት በደረስን ነበር የሚል ነገር አለኝ። ምናልባት በህይወት እያለን ምላስና ጥርስም ይጋጫል፣ ይደማማል። ግን አተፋውም የራስህ ደም ስለሆነ ትውጠዋለህ። የወንድምህንም ችግር በዛ መልክ መዋጥ ስለሚያስፈልግ ማለት ነው። ዛሬ ወንድማችን አስክሬን ላይ ቆመን እንዲህ ስንናገር ነገ ዛሬ አንደበታችን እርጥብ ሊሆን ይችላል። ነገ ደግሞ ግን ወይም በኋላ ከስንት ደቂቃ በኋላ እንደሚደርቅ ስለማናውቅ ማለት ነው። ምናልባት በስራ ዘመን በእኛ እምነትም እኔ ሙስሊም ነኝ፣ ምንም የሚገድበኝ ነገር የለም። ክርስቲያኖች ወንድሞቼ ናቸው። ያለን ማህበራዊ ችግር ግን አብረን ማሳለፍ ነው። የተማርንበትም እንደዛ ነው። አንዱን ጠልተን አንዱ የምትወደው ነገር ስለሌለ ማለት ነው። ሁሌም ፍቅር ያሸንፋል። በሄድክበት ቦታ የፈለገ ሰው ቢያወራ አንተ ማንነትህን እውነታን ፍቅር ይዘህ ከሄድ የትም ቦታ ላይ በፈጣሪ ዘንድም በምድርም ትከበራለህ እና ሁሉም የሰራውን ስለሚያጭድ ነው። በእኛ እምነት አንድ ጥቅስ አለ። አልማል ወልበኑን ዚነቱል ሐያት ዱንያ ይባላል። ልጅና ሀብት ስልጣንና የፈለገ ነገር ቢሆን ለአንተ ጌጥ ነው እንጂ ለአንተ ዋስትና ሊሆን አይችልም። ስትቀበርም ያ ሀብት አይቀበርም፣ ያ ስልጣን አይቀበርም። ልጅህና ሚስት የምትወዳትም ከአንተ ጋር አብሮ አይቀበርም። ራቁትህን ትመጣለህ፣ ራቁትህን ትመለሳለህ። ስለዚህ ሁላችንም እስካለን ድረስ ምናልባት ነፂ በምናውቀው በቴሌቪዥን መስኮትም በአካል የምናውቀው ሁሌም ደስተኛ የሚሆን ነው። ግን እሱን ዛሬ ጨክነን ብንወደውም ማስቀረት ስለማንችል ነው። የፈለግነውን ነገር ስለሚከብድ ማለት ነው እና ሁላችንም ተራ ይጠብቀናል። ማን እንደሚደርሰው ስለማይታወቅ ማለት ነው እና በዚሁ ምናልባት ወደ አፈርም ከመሸኘቱ በፊትም የተጣላ ሰውም ካለ እሱ ሳይቀበር ይቅር ማለት ያስፈልጋል። የእሱ ላይ ብድርም ያለበት ሰውም ካለ ደግሞ
ይቅር ማለት ያስፈልጋል። ንጹህ ሆኖ ከፈጣሪ ጋራ መገናኘት ስለሚያስፈልግ ማለት ነው። አንዳንዱ በዛ ክፋት ልክ ማሰብ ስለሌለብን የሚል ነው። እውነት ነው። እዚህ ያለነው ሁሉ ዛሬ እንዲህ አድምቀን ሲንሸኘው ያንን ጨለማ የአባታቸውን ፈገግታ የሚፈልጉ ደግሞ ልጆቹና ሚስቶቹ አሉ። እዚህም ባይኖሩም ለሀዘንም ቢመጡ ቅድም መምህሩም ብሏል፣ ወንድሜ ነብዩም ብሏል። ቢያንስ ስልክ ራሱ ለሰው ልጅ ጉልበት ስለሚሰጥ ልጆቹን የምታውቁት ቤተሰቦቹ መደወል የሆነ ነገርም ምንም እንዳይሰማቸው ባዳነትም እንዳይሰማቸው ሰው አለው ማለት ራሱ ትልቅ ነገር ነው እና እኔ ከምንም በላይ እዚህ የተገኘ ነው ለዚሁ ቀብር ብለን ነው እኔና ወንድሜ ሮቤል እዚህ የተገኘ ነው። ስለዚህ እዚህ ጋር ሁላችሁም ፈጣሪ መጽናናቱን እንዲሰጣችሁ እንመኛለን። ቤተሰቦቹ ደግሞ አንድ ሰው ሲወሰድ ፈጣሪ ዝም ብሎ አይወስድም። ለቤተሰቦቹም በረከት ያስቀምጣል፣ ለቤተሰቦቹም ደግሞ አጋዥ ወካይ ያስቀምጣል እና ሁላችሁም ሀዘኑ ሀዘናችን ስለሆነ በድሬዳዋና በራሴ ማህበረሰብ ስም ሀዘናችንን ከልብ እኛም ሀዘናችንን በራሴና በወክለኝ ማህበረሰብ እዚህ መጥቼ መልእክት በማስተላለፌ ልባዊ ደስታም ቢሰማም ግን ሀዘን ላይ ተገኝተን በዚህ ልክ ወንድማችን ስንሸኝ በዚሁ አጋጣሚ ምስጋናዬን ማቅረብ ፈልጋለሁ። እዚህም ደግሞ ፍታት የምታደርጉ ወንድሞቼም ሁሉም ፈጣሪ አሁኑም በረከትና እድሜና ጤና ይጨምርላችሁ። ሁላችሁንም ደግሞ የስራ ባልደረቦቹ የቢኤስ ጋዜጠኞች በተለይ ሁላችሁም እንደ ወዳጅ እንደ ቤተሰብ ስለሆናችሁ ከምንም በላይ ደግሞ እናንተም ስለተለያችሁም ቢሆንም ያው ሁሌ በፕሮግራሙ በተለያዩ ምን ስለምናስታውሳችሁ ይላችኋለሁ። እዚህ የመጣችሁት ሁላችሁም የክርስትና እምነት ተከታዮች ያው ዛሬ ከተራም ስለሆነ ቅድም ብሏል መምህሩ በጊዜ ሁሉም ወደ ስራው በዓሉን ለማክበርም ስለሚሄድ ደስታም በዓልም እንደዛው ነው ማወቅ ስላለብን ነው። ዱንካን የሸራ ዱንካን ታውቃላችሁ አይደል? ሀዘን አንዴ ይጨፈሩበታል፣ አንዴ ይለቀስበታል፣ ግን አይቀየርም። እንደዛ ነው። ይሄ ምድር ላይ ትደሰታለህ። ሰው ልጅ ሲወለድም ለምንድን ነው የሚያለቅሰው? እቺ መከራ ሀገር ላይ መጥቻለሁ፣ ፈተና ሀገር መጥቻለሁ ብሎ ጠባብ መሆኗን ስለሚያውቅ ነው የሚያለቅሰው። ሰው ሲወለድ ያለቅሳል፣ ሲሞትም ያለቅሳል። ስለዚህ እቺ ምድር ለእኛም ለሁላችንም የምታስተምረን ነገር ስላለ ሁላችንም ባለን አቅም ሀብታሙም ፈጣሪ የሰጠውም ቆጥሮ አልሰጠውም፣ ድሃን እንዲያስተዳድርበት ነው። ስለዚህ አጠገቡ ያለ እሱ እየተደሰተ የሚሆን ከሆነ ያ ሰው ከሰውነት ያለፈ ነው። ስለዚህ ሁላችንም አንተ እየበላህ ሌላው ጾመኛ ማደር ስለሌለበት አንተ ልጆችን እያለበስክ የሙታን ልጆች ደግሞ ግን የሰው አይን ሲያዩ ሲለምኑ ልብ ይሰብራል እና ሁላችሁም ከማንም በላይ ሩቅ ከመሄዳችሁ በፊት መስሪያ ቤታችሁ ውስጥ ያሉትን የጽዳት ሰራተኛ፣ ተላላኪ፣ ሹፌርም ቢሆን ልጆች ያላቸውም ከውጭ ሰው ከውጭ እንዲታይ መደገፍ ይፈልጋል። የቀኝ እጅ ሲሰጥ ግራ እጅ ማየት የለበትም ነው የሚለውና እኛ ሃይማኖትም ሁላችንም በዚህ መልክ ብንደጋገፍ ብንረዳዳ ከዚህ የተሻለ ማምጣት እንችላለን ብዬ ነው ማስበው። ፈጣሪ እንግዲህ ነፍሱ በአጸደ ገነት እንዲያኖርልን መልካም ምኞትን እመኛለሁ። አመሰግናለሁ። እናመሰግናለን። ከዚህ በማስከተል አንድ 5 ሰዎች ፍቅራቸውን ክብራቸውን በንግግር ሽኝታቸውንም ጭምር በንግግር ይገልጹልናል። ፈጠን ማለት ስላለብን እንድትዘጋጁ ስማችሁን ጠቅሳለሁ። ኮሜዲያን ደረጃ ኃይሌ፣ ሰይፉ ፋንታሁን፣ ቤዛዊት መስፍን፣ አስናቀ ንጉሴ፣ አቶ ነብዩ ጡ መልሳን አቶ ነብዩ ጡ መልሳን እየተዘጋጃችሁ ትቆዩናላችሁ። በቅደም ተከተል እንጠራችኋለን ማለት ነው። ከሁላችሁም አስቀድመን ግን የነፂ ቤተሰቦች በመካከላችን ይገኛሉ። ከሀገር አሜሪካን የመጡት ዛሬ በሌሊት ቅበላ ተደርጎላቸዋል። ሰው ውልደቱ፣ ኑሮ፣ ህይወቱ ብቻ ሳይሆን ደግሞ አሟሟቴን የሚያሳምርልኝ የሚለው የአበው የእማው አባባል በጣም ትልቅ ቁም ነገር ያለው ነው። ስለዚህ ነፂን ስንሸኝ አለን ከጎንነን ብለን በክብር ተቀብለናቸዋል። እጅግ በጣም ደስ የሚያሰኝ ነበር። ከቤተሰቡ መካከል የበኩር ልጁ የሆነው መሀሎን ነጻነት ወርቅነህ አጭር ንግግር ያደርግልናል። መሀሎን በእንግሊዝኛ ቋንቋ ነው ጽሁፉን ያዘጋጀው። እንቀበለዋለን። መሀሎን ነጻነት ወርቅነህ
My father, Netzanet Warkana, was a good man, a devoted husband, and the best father I could have possibly asked for. He always showed care for the ones he loved and made everyone around him smile. I don't know where I'd be without him. He was everything I could have possibly asked for in a father. I don't know where I'd be without him. He gave me the lessons I needed to learn and the love I needed from a father. It pains my family and I greatly now that he is gone. But we know deep down that he's in a better place with God. Now that he's gone. Amen. But we know deep down that he's in a better place with God. እግዚአብሔር ያጽናችሁ። ዓለም በሚገልጸው ቋንቋ ስለ ነፂ ተነግሯል። እዚህ ጋር ቃላቶችን ወደፊትና ወደ ኋላ ከማድረግ በዘለለ ስለሱ የተነገሩ ነገሮች ላይ ጨምሮ መናገር ትንሽ በጣም ይካታል። ነፂ ሙሉ በኩልህ ነፂ ሙሉ ጊዜ ማጥፋት ነው። ምንም ልል አልችልም፣ ግን አለብኝ ተስፋዬ ሀብቴ ምዳዝ መጥቶላችኋል፣ ተቀበሉት። እኛም ወደ ሰው ነን። ነፍስ በሰላም ተረፍ። እሺ እንቀጥላለን። አቶ ነብዩ ጡመ ልሳን የኢቢኤስ ቴሌቪዥን ኢትዮጵያ ዋና ስራ አስኪያጅ። የሳቅ የደስታ ምንጭ የነበረው ኮከባችንን አተናል። የኢቢኤስ ቴሌቪዥን ብቻ ሳይሆን ለመላው ሕዝባችን ይህ ባለብዙ ተሰጥኦ የሆነው ውድ የኢትዮጵያ ልጅን ዛሬ አተናል። እንግዶች፣ እዚህ የተገኛችሁ፣ በተለይም ቤተሰቦቹ ይህንን ድንገተኛ መርዶ በሀዘን ልብ የተቀበላችሁ የነጻነት ወርቅነህ ውድ ቤተሰቦች፣ ነጻነት ወርቅነህ በኪነ ጥበብ ስራዎቹ ኢትዮጵያውያንን ሲያዝናና በቤተሰብ ጨዋታ ፕሮግራሙ ደግሞ በቤታችን ገብቶ ደስታን ሲያካፍለን የቆየ የጥበብ ሰው ነበር። የእርሱ ህልፈት ለኢትዮጵያ ኪነ ጥበብ ትልቅ ኪሳራ ሲሆን በህዝብ ልብ ውስጥ ያለ ልዩ ቦታ ሁልጊዜም ሕያው ሆኖ ይኖራል። ላለፉት 9 ዓመታት በኢቢኤስ ቴሌቪዥን ስቱዲዮዎች ውስጥ ሳቁና ፈገግታ የማይለየውን የጣቢያችንን የአምድ ስራ የቤተሰብ ጨዋታን በራሱ የፈጠራ ጥበብ አቀራረብ አሳምሮ የከወነ ይህ ፕሮግራም በተወዳጅነት እንዲዘልቅ ትልቁን ድርሻ የተወጣ ወንድማችን ነጻነት ወርቅነህን ዛሬ እንሰናበተዋለን። ነጻነት ለኢቢኤስ አንድ ባለሙያ ብቻ ወይም ሰራተኛ ብቻ አልነበረም። እኛ የጣቢያችን መለያ፣ የፈጠራ ማማ፣ የብዙዎቻችንም ወንድም ነበር።
ላለፉት 9 ዓመታት ከኛ ጋር የሰራ ሙያውን በታማኝነት በከፍተኛ ፍቅርና ዲሲፕሊን ያገለገለ ሰው ነበር። ዛሬ ኢቢኤስ አንድ ብቁ ባለሙያ ብቻ ሳይሆን ያጣው አንድ ትልቅ የቤተሰብ አባል አጥቷል። ነጻነት በቤተሰብ ጨዋታ ፕሮግራሙ አማካኝነት የኢትዮጵያውያን እናቶችን አባቶችን ምርቃት ያተረፈ፣ ልጆችን ያሳቀ፣ በስደት ያሉ ወገኖችን ከሀገራቸው ጋር በሳቅ ያስተሳሰረ የሀገር ባልደረባ ነበረ። የእርሱ ድንገተኛ ስንብት በጣቢያችንም ሆነ በሀገራችን የጥበብ አድማስ ላይ የማይሞላ ትልቅ ክፍተት ፈጥሯል። ነጻነት 43 ዓመታት ብቻ በምድር ላይ ቢቆይም የሰራቸው ስራዎች ግን ለብዙ ዘመናት የሚሻገሩ ናቸው። ዛሬ በመላው የኢትዮጵያ ሕዝብ ከፍተኛ የመንግስት ባለስልጣናት እንዲሁም ቤተሰቦች፣ አባቶች ሁላችሁም በተገኛችሁበት እዚህ የነጻነት ደግነትና ጥበብ ከቤታችሁ አልፎ ሀገርን የነካ ስለነበረ ነው እዚህ የተገኛችሁት። እኛ እንደ ኢቢኤስ ማኔጅመንት እና ሰራተኞች ነጻነት በጣቢያችን የጀመራቸው ስራዎች እና ስሙን ሁልጊዜ በክብር እንዲታወሱ ለማድረግ አደራችንን ተቀብለናል። ለውድ ባለቤቱ ለልጆቹ ፈጣሪ መጽናናት እንዲሰጥልን እየለመንኩ ኢቢኤስ በነጻነት እልፈ የተሰማንን መሪር ሀዘን በድጋሚ እንገልጻለን። ነጻነት አንተ በፈገግታ ያሳከህን ያህል ፈጣሪ በመንግስተ ሰማያት በፈገግታ ይቀበልህ። ነፍስህን በሰላም ትረፍ። እናመሰግናለን። እንቀጥላለን። አርቲስት ቤዛዊት መስፍን። ከነጻነት ቁም ነገሮች ትልቁ የጓደኛ መውደዱ ነው። ፍቅር ማጋባቱ ነው። ሳቅም ብቻ አይደለም፣ ወይም የኮሜዲ ስራም ብቻ ሳይሆን ጓደኝነትን፣ የጸና ጓደኝነትን ማጋባቱ ነው። ነጻነትን ስናስብ ብዙዎቻችን እኔን ጨምሮ እጅግ ወዳጁን ካፉ የማይለየውን አስናቀ ንጉሴን ሁሌም እናስታውሳለን። አስናቀ ነጻነት የት ጋ ነህ? ውይ በዚህ ሰዓት አብረን ነበር። እነዚህ አስሉኮ የት ጋ ነህ? አስሉኮ ወይኔ አሁን ታገስ ጋ ነበርን። አሁን ከ5 ደቂቃ በኋላ እንገናኛለን። እነዚህ እንዴት ነው ያልመጣ? ወይኔ እነዚህ እንዲህ በጣም ይደብራል። ነጽዬ እንዲህ ብቻዬን ነው የተውከኝ። ነጽዬ ማንን አስተዋወቀኝ? ነጽዬ እንዲህ መጣው አትጥራው፣ ነጽዬን አትጥሪው አልካት። ማሚን ወይኔ አስሪን አትጥሪው አልካት። ነጽዬ መጣው ደረስኩ ትንፋሽ ላይ አመለስክ። ነጽዬ እንዴ ላለፉት 29 ዓመታት ነጽዬ የተለያየ ነው። 1 ወር አይሆንም። ነጽዬ ሁሉ ጋቢና ውስጥ ነው ያለው። አንተ አለ ነጽዬ በየቢሮ የምታኮራኝ፣ በገባንበት ቢሮ አኩረት የምታወጣኝ ነጽዬ አንተን እንደ ቀልድ ነፍስህን ይማር ማለት አልችልም። ነጽዬ ነጽዬ በጣም ጨከኝ። ነጽዬ ወንድሜ፣ ጓደኛዬ ከንጹህ ዘር ጋር ስትጋቡ ነው የነበርኩ። ነጽዬ እኔ ነበርኩ። ንጹህ ዘርን ለማን ተውክ? ማህሎንን ለማን ተውክ? ሌላን ለማን ተውክ? ግሬስን ለማን ተውክ? ማሚን ለማን ተውክ? እኛን ለማን ተውክ? ነጽዬ አንተ ምንም አትሆንም። ንጹህ ቦታ ነህ። ሰፈር ለሚጠብቁ ልጆች አሉ። ማታ ማታ ስትገባ ብር የምታደላቸው እነሱ ልጆች ትናንት እያስለቀሱን ነበር። እነሱን ስታጣ በር ላይ አስቀምጠው የምትሄደው
ጥለህላቸው የምትሄደው ብር ማን ነው የሚጥልላቸው? ነጽዬ ወንድሜ፣ ጓደኛዬ፣ ነጽዬ ሁሉ ነገሬ ያንተን ልብስ ነው የምለብሰው ታውቃለህ። እየተለዋወጥን ነው የምናደርገው ወንድሜ። አልችልም፣ በቃ ኑርልኝ፣ በዛው ከመድኃኒዓለም ጋር ኑርልኝ። ወንድማችን አስናቀ እግዚአብሔር ያጽናህ። ወንድማችን እግዚአብሔር ያጽናን። በርታ እንበል፣ በርታ እንበል። እግዚአብሔር ያጽናን፣ እንበርታ። እሺ እንቀጥላለን። ነፂ በተለይ የኡራኤል ልጆችን ሁሌም ይጠራቸዋል። ያደገበትን ሰፈር ልጆች ሁሌ ይጠራቸዋል። ከወንድም ከእህቶቹ ባሻገር የኡራኤል ሰፈር ልጆችም ትልቅ የእሱ ቁም ነገሮች እንደሆኑ ሁሌም ይጠቅሳል። በመጨረሻ ወንድሙን እንጠራለን። ወንደሰን ወርቅነህ፣ ወንደሰን ወርቅነህ ወንድሜ አምሳዬ ወንድሜ፣ ወይኔ ለእኔ ያጣሁት መከታዬን ነው ወንድሜ። በፈለግኩ ሰዓት ሲቸግረኝ እምደውልለት ወንድሜ እና ያጣሁት እናቴ ናፈቀችኝ አለኝ ወንድሜ። ወንድሜን የዋህ ነው ወንድሜ፣ ደግ ነው፣ ሁሉም ሰው ነው የሚወደው ወንድሜ። እኔ በጣም አላመንኩም አሁንም ድረስ። ከዚህ በመቀጠል በደረሰ መረጃ መሰረት ከ2000 በላይ የአበባ ጉንጉን ያመጡ ግለሰቦች፣ ድርጅቶች፣ የነጻነት አድናቂዎች፣ ወዳጆች፣ አክባሪዎች፣ ቤተሰቦቹ፣ ወዳጅ ዘመዶቹ አጠቃላይ ቁጥሩ ከ2000 በላይ መሆኑ ተነግሮናል። ጥቂቶቹን ብቻ ነው የምንጠራው። ከኢፌድሪ ፕሬዚደንት ታዬ አጽቀሥላሴ፣ ከባህልና ስፖርት ሚኒስቴር፣ ከድሬዳዋ ከተማ አስተዳደር ክቡር አቶ ከድር ጁሃር፣ ከኢቢኤስ ቴሌቪዥን፣ ከዓለም ሲኒማ፣ ከዮናስ ሞባይል፣ ከሰይፉ ሾው ወይም ሰይፉ ፋንታውን፣ ከዘኩራ ትሬዲንግ ዘላለም ኩራባቸው፣ አልቲማ ሪል ስቴት። እነዚህ እንግዲህ ከብዙዎቹ ጥቂቶቹ ናቸው። ሁላችሁንም እጅግ በጣም እናመሰግናለን። ሀዘን በተለያየ መልክ ስለሚገለጽ ሀዘናችሁን፣ ፍቅራችሁን፣ ክብራችሁን ለገለጻችሁ በሙሉ ያለንን አክብሮት ልንገልጽላችሁ እንወዳለን። ብፁዕ አባታችን ክቡር ፕሮፌሰር ነቢዩ ባዬ፣ ክቡር ሊቀ ስልጣናት ቆሞስ አባ ሲራክ፣ ክቡራን የዚህ የቀብር ድምተኞች በሙሉ፣ ቀደም ሲል በአያቶቹ ስፍራ አሌልቱ ምስር ምድር ደብረ ገነት ቅዱስ ጊዮርጊስ ቤተክርስቲያን በመሄድ ሙዚየም፣ ትምህርት ቤት፣ ልዩ ልዩ ልማቶች እንዲለማ በየባዛሩ ላይ ተገኝቶ ከፍተኛ አስተዋጽኦ ያደረገልን በመሆኑ በማለት የደብሩ አስተዳዳሪ አሳስበው ካህናቱን አስለብሰው መጥተዋል። ክብር ይስጥልን፣ ምስጋና እናቀርባለን። በተለይም ደግሞ ከህልፈቱ ጀምሮ ቀብሩን በማስፈጸም ለክቡር ጋዜጠኛ ሰይፉ እና ቴዲ ባናና፣ ታገስ ስጋ ቤትና ጓደኞቹ በአጠቃላይ ሲረባረቡ በመቆየት ድንኳኑን በማስተከል ልዩ ልዩ መርሃ ግብሮቹ እንዲከናወኑ ይሄ ቀብር እንደዚህ እንዲያምር ያደረጋቸው ሁሉ አጋዕዝተ ዓለም ሥላሴ ይጠብቅልን እያልን ከዚህ በመቀጠል ብፁዕ አባታችን
አቡነ ሕርያቆስ የአዲስ አበባ ሀገረ ስብከትና የሀዲያ ስልጤ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል ለሐዘንተኞቹ የማጽናኛ ትምህርተ ወንጌልና ቃለ ምዕዳን ቡራኬ እንዲሰጡልን በታላቅ አክብሮት ጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቦኑ ለከንቱ ፈጠርኮ ለእጓለ እመሕያው መኑ ሰብ ዘይሃዩ ወኢይሬእያ ለሞት። ክቡር ፕሮፌሰር ነቢዩ ባየ፣ ተወዳጁ ክቡር ከድር ጀዋር፣ ክቡር የካቴድራሉ አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ በዚህ የተሰበሰባችሁ የጥበብ ሰዎች፣ ከልዩ ልዩ ስፍራ የመጣችሁ የልጃችን ወዳጆች ሁላችሁም እንደምን አረፈዳችሁ። እግዚአብሔር አምላካችን ሁላችንንም ከዳግመኛ ሐዘንና መከራ ይጠብቀን። በዚህ በመዝሙረ ዳዊት መዝሙር 88 ቁጥር 48 ላይ የተቀመጠ ቃል ነው። ቦኑ ለከንቱ ፈጠርኮ ለእጓለ እመሕያው። የሰውን ልጅ በውኑ ለከንቱ ፈጠርከውን? ሞትን የማያይ ለዘላለም በሕይወትስ የሚኖር ማን ነው ብሎ ንጉሡ ዳዊት ይጠይቃል። እርግጥ ነው በዚህ ሰዓት የዓለማችን ሕዝብ ቁጥር ከ8 ቢሊየን በላይ እንደሆነ ይነገራል። ዓለማችን ብዙ አይነት ሰዎች ተፈራርቀውባታል። ጨካኙም፣ የዋሁም፣ ቅዱሱም፣ ሌላውም ለብዙ ሰዎች የሳቅ የደስታ ምንጭ ሆኑ፣ ለብዙ ሰዎች ደግሞ የመከራ የለቅሶ ምክንያት የሆኑ በጎም የሆኑ በጎም ያልሆኑ እግዚአብሔርን የሚፈሩ እግዚአብሔርንም የማይፈሩ ሰዎች በምድር ላይ ተፈራርቀዋል። ሁሉም የየራሱን ስራ ይዞ ወደ አምላኩ ወደ እግዚአብሔር ተጠርቶ ሄዷል። ሲነገር እንደነበረው ስንሰማ እንዳረፈድ ነው ዛሬ የምንሸኘው የመንፈስ ቅዱስ ልጃችን የእናንተ ደግሞ የጥበብ አጋራችሁ ቃለ አብ ወይንም ነጻነት በምድር ላይ እንደ ስሙ በነጻነት የኖረ ሰውን የማይጋፋ የራሱንም ነገር የማያስነካ የሌላውንም የማይነካ በምክንያት የሚናገር አስቦ የሚያወራ ከማሰቡ በፊትም ከመናገሩ በፊትም ተጠንቅቆ የሚያስብ ሰው እንደነበረ ይታወሳል። ሰው ማለት በምድር ላይ ሲኖር ወይ የሚጻፍ ታሪክ መስራት ወይንም የሚነበብ መጽሐፍ መጻፍ እንዳለበት ይነገራል። የሚጻፍ ታሪክ የሰራ ሰው ነው። እግዚአብሔር አምላክ ነፍሱን በገነት በመንግስተ ሰማያት ያኑርለት፣ ነፍስ ይማርልን። ብዙ ብንናገር ደስ ይለን ነበር። ብዙ ተብሏል፣
ብዙ አስደናቂ መልእክቶች ተላልፈዋልና ቀጣዩም ብዙዎቻችን ወደ በዓል ስለምንሄድ እግዚአብሔር አምላካችን በድጋሚ ነፍሱን በገነት በመንግስተ ሰማያት ያኑርልን። አቡነ ዘበሰማያት እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ የማህፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ኩኑ ፍቱሐነ ንጹሐነ ከመ ይሬስየነ ድልዋነ ለመንግስተ ሰማያት። እግዚኦ መሐረነ ክርስቶስ ኖላ 12 ጊዜ ከማሁ በእንተ እግዝእትነ ማርያም መሐረነ ክርስቶስ። ማእሰረ ኃጢአት እግዚአብሔር ይፍታ። መልእክቶችን አሁን መሃሉን ከፈት እናረገውና አስከሬን የምትሸከሙ ወደዚህ ተጋበሉ። በዚህ በአርበኞች አካባቢ ስለሆነ ቀብሩ መንገዱን ገለጥ ገለጥ እናረግላቸዋለን። ሌላው ማሳሰቢያው ከዚህ ከቀብር መልስ ጸበል ጸዲቅ በስሙ የተዘጋጀ ስላለ በዚሁ በካቴድራሉ አዳራሽ ግቢ ውስጥ ሁላችሁም መጣችሁ ማንኛቸውም ሳትቀሩ ጸበል ጸዲቅ እንድትቀምሱልን በማለት ያሳስባሉ። ለሚኩላ ወረዳ 10ን ከፍ ያለ ምስጋናችንን እናቀርባለን። የወረዳው ኃላፊ አቶ ጉግሳን እናመሰግናለን። ቅድም የተወሰኑ ስም ዝርዝሮችን ጠርተን ነበረ። በስራ የተሳተፉ ምንም ስም ሳይገለጽ ከኢቢኤስ መስሪያ ቤት አንድ ጀምሮ ያልተሳተፈ በዚህ የቀብር መርሃ ግብር ላይ ስለሌለ ሁላችሁንም ምስጋና እናቀርባለን። መንገዱን ገለጥ ገለጥ አድርጉላቸው። አስከሬኑ ያለምን ግፊያ መሄድ ስላለበት እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ ወአብዎ ኢየሩሳሌም ወአብዎ ኢየሩሳሌም ወአብዎ ኢየሩሳሌም ወአብዎ ለቃለ አብ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ እንዘ ይብሎ ሃሌሉያ ወአብዎ ኢየሩሳሌም ወአብዎ ለቃለ አብ ወአብዎ ኢየሩሳሌም ወአብዎ
እንዘይ ብሎ ሃሌሉያ እንዘይ ብሎ ሃሌሉያ ወአብዎ ኢየሩሳሌም ወአብዎ ለቃለ አብ ወአብዎ ኢየሩሳሌም ወአብዎ ኢየሩሳሌም አታወኪ ነፍሴ አታስጨንቅኝ አታወኪ ነፍሴ አታስጨንቅኝ በዓለም መድኃኒት በእግዚአብሔር ታመኝ በዓለም አታስጨንቅኝ በዓለም መድኃኒት ልቡና ታቀልል ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ሐዘነ ልቡና ታቀልል
ምንድን ነው እማ? ምን ሆና ነው? የልብን ሐዘንን የልብን ሐዘን
መጨረሻ ነጽዬ በደንብ ቻው ነጽዬ በቃ አትደውልም እንደዚህ አሸጉደንም በእናትህ ነፃነት ነው። አንድ ነገር ማትፈራ ሰው ወንድ ነጽዬ ብቸኝነትን ተለማመጠዋል አይነጽዬ አይነት ሻይ ልትጋው